የተከበራችሁ የነዚህ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? አለሁ እኮ ይስፋ ለመድኃኒዓለም ሁሌም ቪዲዮ ሰራለሁ እያለ ስንት ቀኔ ስንት ጊዜ ልበል እንጂ ወር ከአስራ ምናምን ቀን ሆነ ቪዲዮ ሰራለሁ እያለ ግን ሳልሰራ እስከዚህ ደርሻለሁ። እና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለሁ እኔ ክብሩ ይስፋ ለድንግል ማርያም ልጅ ደህና ነኝ። ሰላም ነኝ። ዛሬ የመጣሁበት ዋነኛውና አንደኛው ነገር ስለ ቻናሌ ነው። ሞኔታይዝ ተነሳ ዛሬ ወር ከ13 ቀኑ 14 ቀን ሆነው እና ተዛንዱ የብዙ ሰው ቻናል ተነስቷል። በጣም ይቅርታ እኔ ራሱ የማውቀውን ማስረዳት እና መናገር ነበረብኝ፣ ግን የራሴ ችግር ሆኖ መጥቼ አልነገርኳችሁም። በጣም ይቅርታ አድርጉልኝ። ግን አሁን ደግሞ ሞኔታይዛችሁ ያለ ደግሞ ያላወቃችሁ ሰዎች ተጠንቀቁ። ምክንያቱም ሞኔታይዛችን አሁን የሁላችንም እየተነሳ ነው። የሁላችንም ማለት ያኔ ዩቲዩብ ላይ ያልተነሳበት ሰው ጥቂት ያኔ ግማሹ ተነስቶበታል። እኔ የማውቃቸው ግማሾቹ ተነስተውባቸዋል ማለት ነው። እና ምን ልላችሁ ነው የፈለኩት፣ አሁን ሞኔታይዛችሁ እንዳይነሳ ተጠንቀቁ፣ በጣም ተጠንቀቁ ወዶች። በአሁኑ ሰዓት ያኔ ትንሽዬ ነጥብ ነው የሚፈልገው ዩቲዩብ ማለት ነው፣ ከኛ ሞኔታይዛችንን ለማንሳት ማለት ነውና እኔ ያን ያህል አጠፋው የሚባል ጥፋት ያን ያህል የተካበደ ጥፋት የለኝም ብዬ ነበር የማስበው። ለካ ጥፋት ነው ብዬ የማላስበው ነገር ሁላ ለካ ጥፋት ሆኖ እየታሰበብኝ ነው። እኔ አልገባኝም፣ አላወቅኩም ነበረ። ግን ያው አሁን ስላወቀው ጥፋቴን አውቄ እንደገና ለሁለተኛው ደግሞ ትምህርት ይሆነኛል፣ እጠነቀቃለሁም እና ሞኔታይዜ ይቅርታ ድምፁ እየረበሸ ስለሆነ ድምፅ ለጥፈው ብዬ ነው። እና ሞኔታይዜ ተተነሳ ወር ከ13 ቀኑ እንደዛ 15 ቀን በሉት በቃ። እና እንደዛ ስለሆነው አሁን ደግሞ ሞኔታይዛችሁ ያልተነሳ ሰዎች ተጠንቀቁ። አንደኛ እኔ አሁን አንደኛው ችግሬ ትርፍ ቻናል ነበረው ስልኬ ላይ፣ በዛም ችግር ነው። አንደኛ ትርፍ ፌክ አካውንት ወይም ደግሞ አካውንቱን ይሄ አካውንት እና የአካውንት አንድ ጋር ያኔ በአንድ እንትን ያለ ተሆነ ይነሳል። እኔ ደግሞ ይሄን አላወቅኩም ነበረ። ተችግር አልቆጠርኩትም፣ አላጠፋሁትም ነበረ። እሱ ነው አንደኛው አለ። ሁለተኛው ደግሞ የሆነ ሰው ምሳሌ አሁን የሆነ ኮሜንት ሲልክልኝ የቪዲዮ በታች ያኔ አስተያየት ሲሰጠኝ የምገባው በዩቲዩብ ስቱዲዮ ላይ ሳይሆን እኔ የምገባው በዩቲዩብ ላይ ገብቼ ነው እንደገና ያን ቪዲዮ የማየው፣ ያንን ኮሜንት አስተያየታቸው መልስ የምሰጠው። ያን ቪዲዮ ከፍቼ አስተያየታቸውን ኮሜንት ስትጽፍ ድረስ ማስታወቂያ ይከፍታል። ቪዲዮ ይከፍትና በራሱ ጊዜ እንትን ይላል እና ያኔ ዩቲዩብ ያደረገው እኔ በራሴ እንትን እያልኩ ማስታወቂያ እየከፈትኩ ያኔ እያጭበረበርኩ ነው የመሰለው። እኔ ደግሞ ይሄንን እንትን ስላልቆጠርኩት ተጥፋት ስላልቆጠርኩት ያን ያህል ዩቲዩብ ስቱዲዮ ገብቼ ኮሜንት ልመልስ ብዬ አላሰብኩም። እና አንዱ እንትን እሱ ኖሯል፣ ሁለተኛው ማለት ነው። ሶስተኛው ደግሞ ምሳሌ አሁን ዩቲዩብ ላይ አሁን እኛ ሁላችንም ብዬ መገመት እችላለሁ። አብዛኞቻችንን ሰዎች ዩቲዩብ ላይ የምናደርገው ጥፋት ምንድን ነው? ደምሪኝ፣ ዘይሪኝ፣ ቤተሰብ አድርገኝ፣ ቪዲዮ ሂጅና የለኝ፣ በር የለኝ። ምሳሌ እኔ በጣም እንትን የምለው ነገር በር ላይ ምሳሌ ቪዲዮ ላይ መጥተው በር ብለው ይጽፋሉ፣ መልሽ ብለው ይጽፋሉ። እኔ ቃላት አጣሁላቸው እንደዚህ ለሚሉ ሰዎች ደግሞ እኮ ያውቁታል እኮ ችግሩን ያውቁታል። የማያውቁት ቢሆን ችግር የለውም፣ ግን የሚያውቁ ሰዎች ናቸው እንደዚህ የሚያደርጉት። ይሄን ቢያደርጉ ችግር ነው የሚፈጥሩ የሚያውቁ ሰዎች ናቸው። እና በር ቪዲዮ ዘይሪኝ፣ ደምሩኝ፣ እንዘያየር፣ ቤተሰብ አረኩሽ ምናምን ይችሽን ዩቲዩብ ያውቃል፣ ቤተሰብ ዩቲዩብ ያውቃል። ተጠንቀቁ። እኔ አሁን ያን ያህል ቪዲዮ አልሰራሁም በነገራችን ላይ፣ ያን ያህል የተካበደ ቪዲዮ ግን ቪዲዮ ዘይሪኝ፣ ከሌን ዘይሩ፣ እንዘያየር ምናምን ስል ይሰማኝ የለም። የምናነበውን ደግሞ ያንትን ይላል ይሰማል ሁላንም ማለት ነውና
ላይቭ ላይ ገብተን የምናደርጋትን ነገር በሙሉ ያጠናታል፣ በኤአይም ቢሆን ያጠናታል። እና እኛ ቀለል አድርገን ያወራነው ወሬ ኤአይ ሰው ሰራሽ ስለሆነ አይገመግምም፣ ዝም ብሎ እንትን የሚለው ማለት ነው። እና ተጠንቀቁ ቤተሰብ። ሰው ቤት መታችሁ ቪዲዮ ዘይርኝ አትበሉ። ሀላስ በተቻላችሁ አቅም ሌላ የራሳችሁ ኮድ ፍጠሩና እንትን በሉ። የራሳችሁ ኮድ ፈጥራችሁ የራሳችሁን ኮድ ተጠቀሙ። ምክንያቱም አሁን እንደምናየው ከሆነ አረ ቪዲዮ ዘይርኝ አይባልም እንዴ! ቢቀርስ እንዴ! አስባችሁታል? አንድ ለማይረባ ቪዲዮ ዘይርኝ ሞኔታይዝ ስንት ጊዜ የተደከመበት ሞኔታይዝ ማስነሳት ማለት አስባችሁታል? በጣም ከባድ ነው። በጣም እኔ ይሄ ነው ችግሩ ብዬ አልገመትኩም። ይሄ ችግር ያመጣል ብዬ በፍጹም አልገመትኩም። እና እነኚህ ሶስት ናቸው የኔ ችግሮች። እናንተም ሞኔታይዛችሁ እንትናችሁ ያኔ ቻናላችሁ ሞኔታይዛችሁ ያልተነሳ ሰዎች ተጠንቀቁ። የምትሰሩትን ነገር ተጠንቀቁ። አተራሱ አሁን ምን አለኝ ትናንት ስለት ወይንም አደገኛ ነገር ወይንም አስፈሪ ነገር ምናምን ምን አደረገው? አስፈሪ ነገር ምንም ምሳሌ ነው ያልኩት አለ እንዴ! ያኔ እንደዚህ ነው፣ እስከዚህ ድረስ ነው ያኔ መጠንቀቅ ያለብን ማለት ነው። እኔ ምሳሌ ምግብ የምትሰሩ ካላችሁ ስለት ይዛችሁ ካሜራ ፊት አትቅረቡ። እኔ አብዛኛውን ተጠንቀቁ። ቢያንስ ይቺ ጊዜ ስታልፍ ህጉ አሁን የዩቲዩብ ህግ በጣም ጠብቋል። በጣም እኔ ያህል የሰው ቪዲዮ የለኝ፣ የሰው ፎቶ የለኝ፣ የሰው የሆነ ነገር ምንም የለው። ቻናል ንጹህ ነው ቻናል። በቃ እቺን ጥፋት እቺን ስላጠፋው ደግሞ መተው አሁን ለምሳሌ እኔ ቤት መተው በር ከሌም ቤት ሄደን በር እንትና ቤት ሄጄ በር ቪዲዮ ዘይሩኝ ቪዲዮ እንዛየር ይሄና ነው። ለኔ መታችሁ እኔ ጋር መታችሁ ቪዲዮ እንዛየር ብትሉኝ ለኔ ለነጻነት ጥቅም የለውም፣ እናንተም ጥቅም የለውም። ቻናላችሁ አደጋ ላይ የሚወድቀው አንደኛ እኔ የባለቤቷ ነኝ። ቪዲዮ ዘይሩ ከሌን ዘይሩ ያልተላለሁ አንደኛ ይሄ ችግር ነው። ሁለተኛ ደግሞ እነሱ ራሱ መተው እንደዚህ የሚሉ ሰዎች ራሱ ይከታተላቸዋል ዩቲዩብ። ስለዚህ ቤተሰብ እንጠንቀቅ። የምር እኔ ያህል የተካበደ ዩቲዩብ ንጹህ ነው። እኔ የሰው ቪዲዮ ምናምን ገና አልጫንኩም። ገና ሲጀምር ሞኔታይዝ ከሆነ ገና አዲስ ነው። ያን ያህል ገና ብዙ ጥፋት አልተጠፋበትም፣ ግን ጥሩ ነው። እጠነቀቃለሁ። እንግዲህ አሁን ታመልክቻለሁ። ለእግዚአብሔር መልካም ፈቃድ ታመለክቱ። ወር ከ13 ቀን እንዳኋችሁ ቢያንስ የዛሬ 50 ምናምን ቀን መልስ ይሰጠኛል። እንግዲህ ተመልሰም አልተመልስም ቻናሉ ምንም አይደለ። እንግዲህ ይመልሳል ብዬ ተስፋ አለኝ። ጥፋቴንም እንትን ብያለሁ። ትርፍ ቻናል ምናምን ካላችሁ ስልካችሁን አጸዳዱ። ፌክ አካውንት ካላችሁ አጸዳዱ። ከዩቲዩባችሁ ላይ የሰው የሆነ ነገር ፎቶ ራሱ የሰው የሆነ ነገር ካላችሁ አጠፋፉ። ቢያንስ በአንዴ እንኳን መጥፋት አልቻላችሁ፣ ቢያንስ በየሳምንቱ አንዳንድ ቪዲዮ አጥፉ። ዝም አትበሉ። ያኔ አሁን ያለንበት እንትን በጣም ህጉ ጥብቅ ነውና ተጠንቀቁ። በእኔ የደረሰው በእናንተ አይድረስ። የደረሰባችሁም ሰዎች ግራ የገባችሁ ለምን እንዳጠፋው ፌክ አካውንት ካላችሁ ፌክ አካውንታችሁን አጥፉ። በራሳችሁ ስልክ እኔ አሁን ስራዬ ብዬ ቪዲዮን ገብቼ ባላይም ግን ኮሜንት ልመልስ ስገባ በዩቲዩብ ላይ ቪዲዮ ይከፍታል፣ በራሱ ጊዜ ይከፍታል፣ ማስታወቂያ ይከፍታል። ገና እንደከፈቱ ቪዲዮ ማስታወቂያ በር ነው ይመጣልኝ አይደል? በዛ ነው። ተጠንቀቁ። የምር ተጠንቀቁ። እኔ ያኔ ያስባችሁታል ምን ያህል እንቅልፍ አተንበት መስዋዕትነት ከፍለንበት ብዙ ደክመንበት ማርያምን እኔ እንደው እውነት አካብርሻት ሆነ ይሄን ያላሳዘነኝም ጭራሽ ላይ እንትን ሞኔታይዝ ሲሄድ አላዘንኩም። ግን ስንት አሉ ተስፋ ያደረጉበት፣ ስንት አሉ ደግሞ በጣም ያኔ የደከሙበት። ተኔ ይበልጥ ደግሞ ያኔ አሁን ባለፈው የሰማሁት 50 ሺህ ሰብስክራይብ አላት፣ ግን ሞኔታይዝ አስነሳባት። በጣም እያዘነች እያለቀሰች ነው ሲሉኝ አልኩ። ያኔ ቁጭ ብዬ ዞር እያስበና አንቺ እኮ መድኃኒዓለም ይወድሻል ግን እንዴ የታንቺ የባሱ ስንት አሉ። አንቺ ምንም አልሆንሽም እኮ አንቺ ምን አለብሽ? አንቺ ምን ሆነሻል? ምንም የመጣብሽና የተፈጠረ ነገር የለም አልኩ። እኔ ግን ያኔ ሞኔታይዝ የተነሳው በፍጹም አላዘንኩም፣ አልተጨናነኩም። እግዚአብሔር የሚያውቀው በእውነቱ ማለት ነው። እና ምን ልላችሁ ነው? ተጠንቀቁ እህቶቼ፣ ተጠንቀቁ። ሁላችሁም እህት ወንድሞቼ ተጠንቀቁ። እነዚህ ዩቲዩብ ነኝ፣ እወዳችኋለሁ። ተመዝጋቴ በፊት 3000 ሰብስክራይብ ገብቻለሁ። በጣም ደስ ብሎኛል። ምስጋናን አቅርቤያለሁ። ግን ያው በዚህ እንደሆነ እናገር ብዬ ነው።
በጣም ነው የማመሰግነው። በነፂ ዩቲዩብ ህይወት ስላላችሁ በጣም ነው የማመሰግነው። በጣም ነው የማመሰግነው የኔ ብርታቶች፣ መጽናኛዎች። እወዳችኋለሁ። ሼር እና ሰብስክራይብ ያደርጋችሁ እኔን ነፂ ዩቲዩብ አበረታቱ። እወዳችኋለሁ። ክበሩልኝ። ባይ